እንደምን አላችሁ የቻናላችን ተከታታዮች። በዛሬው ቪዲዮአችን የምናየው የኮምፒውተራችን ፍጥነት እንዴት መጨመር እንደምንችል ነው። ይህ ማለት ምንድነው? ኮምፒውተራችን በአንድም ሆነ በሌላ መንገድ ፍጥነቱ እየቀነሰ ሲሄድ ያን የቀነሰበት ምክንያት እንዴት ማስተካከል እንደምንችል ነው የምናየው ማለት ነው። ስላይዶችን አዘጋጅቻለሁ። እስኪ እነሱ ስላይዶች በማየት እንጀምራለን። ኮምፒውተራችን ፈጣን ለማድረግ የምንጠቀምባቸው መንገዶች አሉ። እስቲ ስክሪን ላይ ላሳያችሁ። ኮምፒውተር በምንጠቀምበት ጊዜ ወይም ወቅት ኮምፒውተራችን የሚገታገድ ወይም የማዝገብ ባህሪ የሚያሳይ ከሆነ በጣም የሚያበሳጭ ነገር ነው። ይህ ምንድነው? አንድ ስራ ለመስራት በቀላሉ በትንሽ ጊዜ ማሰራት ያለብን ነገር ብዙ ጊዜ ወስዶት ከሆነ የኮምፒውተር ፐርፎርማንስ ወይም የኮምፒውተር አቅም ቀንሷል ማለት ነው። ለዚህ ችግር በርካታ ምክንያቶች ያሉ ሲሆን መፍትሄዎቹ በቀላሉ በቤቱ መሞከር ይችላሉ። ይህ ማለት ምንድነው? ከባለሙያ ሲሄዱ በቀላሉ ከቤቱ ሆነው ይህን ስቴፕ ወይም ይህን ቪዲዮ በማየት በቀላሉ ማስተካከል ይችላሉ ማለት ነው። አንደኛው መንገድ የሚሆነው ምንድነው? እስቲ እንየው። ኮምፒውተር በሚንቀጠቀጥበት ወይም በሚገላገልበት ጊዜ ስሎ የሚሆንበት ምክንያቶች ወይም ፐርፎርማንስ ስሎ የሚሆንበት ምክንያቶች አንደኛው የማከማቻ ቦታ ወይም ስቶሬጅ መሙላት ነው። ይህ ምንድነው? የኮምፒውተር ሃርድ ዲስክ ሲ ድራይቭ ላይ ወይም ሶፍትዌር የተጫነበት ፕሮግራም ላይ የሚሞላ ከሆነ ሞልቶ ከሆነ በቀላሉ ቢዚ ይሆንብናል። ለምሳሌ እዚህ እንደምታዩት ዊንዶውስ በሚለው በቀስት ማሳያችሁ ኢሜል ላይ እንደምታዩት ምንድነው ቀይ አብርቷል። ይህ ምንድነው ቀይ ያበራበት ምክንያት ስቶሬጁ ሞልቷል። ከ212 ጂቢ ውስጥ 6.2 ጂቢ የቀረው ፍሪ ስፔስ ያለው። ስለዚህ በዚህ ሰዓት ኮምፒውተር ምን ይሆናል? ይንገዳገዳል ወይም ፍጥነቱ በጣም ደካማ ይሆናል። ስለዚህ ይህን ነገር ለማድረግ ይቸገራል ማለት ነው። የማከማቻ ቦታው ሙሉ በሙሉ ባይሞላ እንኳን ክፍት ቦታ ሲያንስ ኮምፒውተሩ ፋይሎችን ለማንቀሳቀስ ይቸገራል። ይህም ፋይሎች ዘግተው እንዲከፍቱ ያደርጋል ማለት ነው። ይህ ምንድነው? ስለሞላበት ስቶሬጁ በቀላሉ የምንፈልገውን አፕሊኬሽን ወይም ፕሮግራም ቶሎ መክፈት አይችልም። መፍትሄ በመጀመሪያ የቆሻሻ ማጠራቀሚያ ወይ ኮምፒውተራችሁ ላይ ሪሳይክል ቢታችሁ ያለው ነገር እያንዳንዱ ነገር አጽሩት። ከዛ በመቀጠል ደግሞ ዲስፕሊን በመጠቀም ዜሮ ፋይሎች ወይም ቴምፖራሪ ፋይል የሚባሉ እነሱን ማጥፋት ትችላላችሁ ማለት ነው። እንዴት ሪሳይክል ቢን ማጥፋት እንችላለን? ይሄ ላሳያችሁ። እዚህ ምን ይዛልና ላሳያችሁ። ኮምፒውተራችሁ ላይ እዚህ ዴስክቶፕ ላይ ታገኙታላችሁ። ዴስክቶፕ ላይ አሁን የዴስክቶፕ እዚህ ይታያችኋል። እዚህ ሪሳይክል ቢን የምትለዋለች። ይቺ ሪሳይክል ቢን ባትኖር ወይ ከኮምፒውተራችሁ ባትኖር እንዴት አድርጋችሁ ማምጣት ትችላላችሁ? እዚህ ጋር ዴስክቶፕ ላይ ራይት ታደርጋላችሁ፣ ፐርሰናላይዝ ትሉታላችሁ። ፐርሰናላይዝ ካላችሁ በኋላ ምን ይመጣላችኋል? እዚህ ቲምስ የሚለው ጋር ያላችሁ እዚህ ቲምስ ላይ ከሄዳችሁ በኋላ ምን ታገኛላችሁ? ዴስክቶፕ አይከን ሴቲንግ የሚሉትን ትመርጣላችሁ። ይሄን ክሊክ ካደረጋችሁ በኋላ እዚህ ጋር ዴስክቶፕ አይከን ስሩ ኮምፒውተር ዩዘር ፋይል ኔትወርክ ሪሳይክል ቢን ኮንትሮል ይላል። የእናንተ ይቺ ሪሳይክል ቢን የምትለው ሂድን ከሆነች እዚህ ጋር ከመጣችሁ ቲክ አድርጋችሁ አፕ ላይ ብላችሁ ወጣችሁ ከዛ በኋላ ሪሳይክል ቢን ትከፍታላችሁ። ይሄን ሪሳይክል ቢን ኦፕን ትሉታላችሁ። ከዚህ ውስጥ እንዲህ እንደከፈታችሁት ምን ታገኛላችሁ? እነዚህ ፋይሎች አሉ። አሁን ታያችኋል። እነዚህ ቴምፖራሪ ፋይሎች ምን አያስፈልጉም። ምን አደርጋቸዋለሁ? እንዳለ ኢምፒቲ ሪሳይክል ቢን እላቸዋለሁ። ያጠፋልኛል። አሪፍ ሊሆንቱ ፐርማነንት ዲሊት ኦል ኦፍ ዲስ አይተም ይለኛል። የስ አሁን አጠፋሁት ማለት ነው። ስለዚህ ሪሳይክል ቢን ላይ ያለው ፋይል ምን ሆነ ማለት ነው? በቀላሉ ጠፋ። አሁን እዚህ ከኔ ኮምፒውተር ላይ የሚያክል ፋይል አለ ከ3 ጂቢ በላይ አለ። እስካን እያደረገ ነው ይልኝ። ስለዚህ እንዲህ እያለ ይዳለኝ ብዙ ፋይሎችን እዚህ ጋር ይጠራቀማሉ። ከዛ በተጨማሪ ደግሞ ይሄን እንዳጸዳችሁ ይሄን ይቻላችሁ ክሊን አፕ ዲስክ ክሊን አፕ ተጠቀሙ ይላችኋል። እዚህ ፓወርፖይንት ላይ እንዳያችሁት ምን ይላል? ከኮምፒውተራችን ሲ ድራይቭ ላይ ይላል ማለት ነው። ስለዚህ ኮምፒውተራችን እንዴት ሲ ድራይቭ እንደሆነ ምን ማድረግ እንችላለን? ሄደን እንከፍትና እናያዋለን ማለት ነው። ስለዚህ ኮምፒውተራችሁን መክፈት ስትፈልጉ ታደርጋላችሁ። ከኮምፒውተራችሁ እዚህ ጋር ልክ እንደታሳያችሁ ዴስክቶፕ ላይ ካልመጣላችሁ ወቅቱ ሪሳይክል ቢን እንዳመጣሁት አደረጋችሁ ዚስ ፒሲ ነው ብታሉ። ከዛ ውጭ ደግሞ ከዚህ ሰርች በተኑ ላይ ዚስ ፒሲ ብላችሁ ተጽፉ ዊንዶው 10 እና ዊንዶው 11 ተጠቀሙ ተጠቃሚዎች። ስለዚህ ዚስ ፒሲ ነው ክሊክ ታደርጉታላችሁ። ክሊክ ካደረጋችሁ በኋላ እስቲ ፉል ስክሪን አድርጉና ሎካል ሲ ላይ ከሚለው ላይ ራይት ክሊክ ታደርጋላችሁ። ራይት ክሊክ ታደርጋችሁ ምን ትላላችሁ? ፕሮፐርቲ ትሉታላችሁ። ፕሮፐርቲ እንደመጣችሁ እዚህ ጋር ዲስክ ክሊን አፕ የሚል በተታያችሁ ይሄን ክሊክ ታደርጉታላችሁ። ይሄን ክሊክ ካደረጋችሁ በኋላ ታደርጋላችሁ ሴትአፕ ሎግ ፋይልስ ዳውንሎድ ፕሮግራም ፋይል ቴምፖራሪ ኢንተርኔት ፋይል ምን እያንዳንዳቸው ምን ማለት ትችላላችሁ? ማጥፋት ትችላላችሁ። ቅድም ያሳየኋችሁ ሪሳይክል ቢን
ከዚህ በተጨማሪ እዚህ ላይ ማጥፋት ትችላላችሁ። ቅድም በዛኛው ስቴፕ ባልሄድ እንኳን የሳይክል ቢልዲንግ ክሊክ ታደርጓትኝ በቀላሉ ያጠፋላችኋል ማለት ነው። ስለዚህ እነዚህ ሁሎችን ቲክ አድርጋችሁ ስትጨርሱ ምን ታደርጋላችሁ? ኦኬ ትሉታላችሁ። ዘን ዲሊት ፋይልስ ብላችሁ ማጨረስ ነው። ሌላው እና ሁለተኛው መንገድ ምን ይሆናል? ሁለተኛው መንገድ ታስክ ማናጀሩን አጠቃቀማችን ነው። ኮምፒውተራችን እንዴት ታስክ ማናጀሩን መጠቀም ይችላል ማለት ነው። ይህ ምንድነው? ኮምፒውተሩ ላይ የትኛውን ፕሮግራም አቅም እየጨረሰ እንደሆነ ለማወቅ ይህ ቀላል መንገድ ነው። ለምሳሌ የምታላችሁ ትጫናላችሁ ከኪቦርዳችሁ ኮንትሮል ሽፍትና ስቴፕ የሚሉትን በተን ኪዎች ትጫናላችሁ ከኮምፒውተራችሁ። ከዛ በኋላ ፕሮሰስ በሚለው ስር ከፍተኛ ሲፒዩ ወይም ሜሞሪ የሚጠቀም ፕሮግራሞች ይለዩናል። ለምሳሌ ብዙ አቅም እየበላ ከሆነ መርጦ ይህን ታስክ ይሉት። ይህንን እንዴት ማየት እንችላለን? ቀጥታ ኮንትሮል ሽፍትና ስቴፕ እንጫናለን። ኮንትሮል ስቴፕ ሽፍት እንጫን እዛ ፕሮሰስ ከሚለው እንመጣለን። ከዚህ ላይ ፕሮሰስ የሚለው ይታያችኋል አይደል? ፕሮሰስ ፐርፎርማንስ፣ አፕሊኬሽን ሂስትሪ፣ ስታርታፕ፣ ዩዘርስ ዲቴል እና ሰርቪስ ይመጣሉ። ፕሮሰስ ከሚለው ላይ እዚህ ባክግራውንድ ይታያችኋል። እዚህ ባክግራውንድ ፕሮሰስ ወይም አፕሊኬሽኖች አሉ። አሁን ለምሳሌ እዚህ ጋር ኦቢኤስ ስቱዲዮ አሁን ሪከርድ ማድረግበት ነው። ፓወርፖይንት የምትጠቀሙላችሁ። ስለዚህ ይህ ኮምፒውተር አፕሊኬሽን ሲፒዩ ላይ 9% ሜሞሪ፣ 47 ዲስክ፣ ኔትወርክ እና ጂፒዩ የሚጠቀሙት ከዚህ ብዙ ስፔስ የሚጠቀሙት ከታችሁ ምን ታደርጋላችሁ? አሁን ለምሳሌ አንዱን ታስክ ክሊክ አድርገው እዚህ ጌም ባር የሚላለ ይሄን ክሊክ አድርግና ሳምፕል ነው ማሳያችሁ። እናንተ ሌሎችን እንደዚህ መጠቀም ትችላላችሁ። ዘን ኢን ታስክ ስትሉኝ በቀላሉ ምን ያደርጋችኋል? ያን ፕሮግራም ይዘጋላችኋል ማለት ነው። ሌላው መንገድ ምንድነው? ጊዜ ያለፈባቸው ሶፍትዌሮች ወይም ኦፕሬቲንግ ሲስተሞች መጠቀም ነው። ሌላ ችግር የሚሆን ኮምፒውተራችን ደካማ የሚሆንበት መንገድ ይሄ ምንድነው? አሮጌ ሶፍትዌር ስሪት ወይ ቫይረስ ባይኖርባቸውም እንኳን የኮምፒውተሩን ፍጥነት የሚቀንሱ ስህተቶች ወይም በግ የሚባል አለ በእንግሊዝኛው ሊኖራቸው ይችላል። በተጨማሪም ለዊንዶ 10 ያሉ ሶፍትዌሮች ከጥቅምት 24 2025 በኋላ የጥገና እርዳታ ወይም አፕዴት የሚያደርጉበት ሜካኒዝም የላቸውም። ይህ ኮምፒውተሩ ለሳይበር ጥቃትና ለተለያዩ ግጭቶች ተጋላጭ ያደርገዋል ይላል። መፍትሄው ምንድነው? የሶፍትዌር ማዘመኛዎችን ማድረግ በራስ እንዲሰሩ ወይም አውቶማቲካሊ እንዲሰሩ ማድረግ። ይህ ስራ በማይበዛበት ሰዓት ዘመናዎችን በመጨመር ኮምፒውተሩን መጠበቅ ይችላሉ። ይህንን እንዴት ኮምፒውተሩ አፕዴት ያደርጋል የሚለውን ስናይ ደግሞ እዚህ ጋር ዊንዶ በምልክቱ ያላችሁ ሴቲንግ ትመርጣላችሁ። ሴቲንግ እንደተጫናችሁ ከዚህ ጋር አፕዴት ኤንድ ሴኩሪቲ የሚመጣላችኋል። ይታያችኋል። አፕዴት ኤንድ ሴኩሪቲ ትላላችሁ። ይሄ ፊቸር ዊዛርድ እንደመጣላችሁ ከዚህ ጋር ቼክ ፎር አፕዴት ይላል። አሁን የኔን ኮምፒውተር ታሳያችሁ። ዊንዶ አፕዴት ይላል። ዩኒቨርሲቲ ኦፍ ዊንዶ ሃዝ ቢን ሪችድ አት ዘ ኢንድ ኦፍ ሰፖርት። ምንድነው ይሄ ዊንዶ ስለሆነ አፕዴት የሚያደርግ ፊቸሩ ተዘግቷል፣ አቁሟል። ስለጨረሰ ወደ ዊንዶ 11 እዚህ ጋር ዳዝ ተከረንት የሚዘምን ሲስተም ሪኳየርመንት ፕላን ዊንዶ 11 ይለኛል። ስለዚህ ወደ ዊንዶ 11 አሳድጉ ያለ። ስለዚህ አሁን አፕዴት ማድረግ ብፈልግ እዚህ ላይ ይቀራል ማለት ነው። አፕዴት ማድረግ አይችልም ወይም ኮምፒውተሩ በራሱ አፕዴት። ስለዚህ በዚህ መንገድም ምን ይሆንባችኋል? ኮምፒውተራችሁ በቀላሉ አፕዴት አላደረጉ ስትሉ ይህ ጊዜ ያለው ሶፍትዌር ከሆነ አንድ ድክመት ነው ወይም ያስቸግራችኋል። ከዛ ውጭ ደግሞ ቫይረስና ማልዌሮች ይገባሉ ኮምፒውተራችን ላይ። ቫይረሶችና መሰረታዊ ሶፍትዌሮች ወይም ማልዌር የሚባሉት የኮምፒውተሩን አቅም በከፍተኛ ሁኔታ ይሻማሉ። እነዚህ ፋይሎች በስተጀርባ ተደብቀው ስለሚሰሩ አፕሊኬሽኖች እንዲቆራረጡና ኮምፒውተሩ በድንገት እንዲቆም ወይም ፍሪዝ እንዲያደርግ ያደርጋሉ። መፍትሄው ምንድነው? አስተማማኝ አንቲቫይረስ ይጫኑ፣ በየጊዜው ኮምፒውተሩን አፕዴት ያድርጉ ማለት ነው። ሌላውና አራተኛው ደካማ የሃርድዌር አጠቃቀም ወይም ራም ነው። ኮምፒውተሩ በቂ ራም ከሌለው መረጃውን በፍጥነት ማቀናበር አይችልም። ራም ሲሞላ ኮምፒውተሩ በሃርድዌር ላይ ያለውን ቨርቹዋል ሜሞሪ መጠቀም ይጀምራል። ይህ ፍጥነቱ እጅግ አዝጋሚ ያደርገዋል ማለት ነው። መፍትሄ ራሙን ማሳደግ ወይም አፕዴት ማድረግ። ይህ ማለት ነው ራሙ ለምሳሌ ኮምፒውተራችሁ 2 ጂቢ ከሆነ ወደ 4 ጂቢ ማሳደግ። ራም ሶስት ስለሚሆነው ሃርድ ዴስክቶፕ ኮምፒውተር ሊሆን ይችላል፣ ላፕቶፕ ሊሆን ይችላል። ስለዚህ ራም መጨመር ትችላላችሁ ማለት ነው። ከዛ በተጨማሪ የማስነሻ ፕሮግራሞች በራሳቸው ስታርታፕ አፕሊኬሽን የሚባሉት ራሳቸው ይከፍታሉ። ኮምፒውተሩ ሲበራ ወይም ኮምፒውተሩ በምታስነሱበት ሰዓት አብረው የሚነሱ አላስፈላጊ ፕሮግራሞችን ለመዝጋት የመነሻ ፍጥነቱን ይጨምራል ማለት ነው። ታስክ ማናጀር ውስጥ ስታርታፕ የሚለውን ክፍል ይጫኑ። ለምሳሌ እንዴት ታስክ ማናጀር የምታገኙት? ከኪቦርዳችሁ ኮንትሮል አልት ዲሊት ተጫኑና
ስታርታፕ የሚባሉ እነዚህ ታይቶች ስታርታፕ የሚባሉ ፋይሎች ማይክሮሶፍት ኤጅ፣ ማይክሮሶፍት ኦፊስ፣ ማይክሮሶፍት ዋንድራይቭ፣ ፎን ሊንክ እነዚህ አሁን ማንጠቀም ፎን ሊንክ ለምሳሌ ያለ አይደል ይሄ ክሊክ ታደርጉና ዲስፕሌይ ታደርጉታላችሁ። አሁን ነበር ዲስፕሌይ ከፈለጋችሁ አሁን ኢኔብል ሳደርገው ይደተኝ አሁን ዲስፕሌይ ማድረግ ስትፈልጉ ደግሞ ኢኔብል ከነበረ እዚህ ጋር መጣችሁ ዲስፕሌይ ማድረግ ትችላላችሁ ማለት ነው። ሌላው የሲፒዩ ሙቀት መጨመር ይላል። ምንድነው ሲፒዩ? ሲፒዩ ምንድነው? የኮምፒውተሩ ሴንትራል ፕሮሰሲንግ ዩኒት ወይም ብሬን ኦፍ ኮምፒውተር ብለን የምንጠራው የኮምፒውተር የአካል ክፍል ነው። ሲፒዩ የኮምፒውተር ጭንቅላት ነው ይለናል። ከመጠን በላይ ሲግል ራሱን ከቃጠሎ ለመከላከል ሲል ፍጥነቱን ይቀንሳል። ይህ ኮምፒውተሩን ፍጥነቱን እንዲቀንስ ያደርጋል። ምክንያቱም ደግሞ የአቧራ መከማቸትና መከማቸት ወይም የአቧራ መከማቸት ወይም የአየር ዝውውር መታፈል ሊሆን ይችላል። መፍትሄው ምንድነው? ኮምፒውተሩ በቂ አየር ማግኘት ሲችል ያዝሩ ውስጡን ከአቧራ ያዝሩ። ላፕቶፕ ሲጠቀሙ በተለይ አየር እንዳይዘጋ ለስላሳ ነገሮች ለምሳሌ እንደ አልጋ ወይም ሶፋ ላይ አያስቀምጡ። ንጹህ ጠረጴዛ ላይ አድርጎ መጠቀም ይችላሉ ማለት ነው። ከዛ በተጨማሪ ብዙ ፕሮግራሞች ወይም ብሮዘሮች ታቦች መክፈት ነው። በአንድ ጊዜ ብዙ ድረገጾች ወይም ፕሮግራሞችን መክፈት የኮምፒውተሩን አቅም ያሟጠዋል። በተለይ ዜናዎችን፣ ማስታወቂያዎችን የሚከረከሩባቸው ድረገጾች ከፍተኛ አቅም ይበላሉ። መፍትሄው ግን የማይጠቀሙባቸው ታቦችና ፕሮግራሞች ይዝጉ። ያ ማለት አሁን እንዴት ድረገጾችን ማየት ይችላል? ድረስ አሁን እዚያ ኢንተርኔት ኤክስፕሎረር ልትጠቀሙ ትችላላችሁ፣ ክሮም ልትጠቀሙ ትችላላችሁ። እዚህ ጋር ብዙ ታብ ይኖራችሁ በተጨማሪ እነዚህ የምትጠቀሙበትን ታብ ብቻ እየተጠቀማችሁ ሌሎቹን መዝጋት ማለት ነው። ይሄ አንዱ ኮምፒውተሩን ፍጥነቱን እንዲቀንስ ያደርግባችኋል። ከዛ በተጨማሪ የምትጠቀሟቸውን ድረገጾች በቡክማርክ ያስቀምጡ ይችላል። ማለት ምንድነው? ቡክማርክ ላይ በቀላሉ ከዚህ ከብራውዘር ላይ መጣችሁ የሆነ ዌብሳይት ካለ እንደዚህ ታያችኋል። ለምሳሌ ኢሜል፣ ዩቲዩብ፣ ትራንስሌት እንግሊሽ፣ ጂፒቲ ትራንስሌሽን እነዚህ ምንላቸው ቡክማርክ ላይ ያስቀምጧቸው ዌብሳይቶች ናቸው። እነዚህ በቀላሉ ስፈልግ ክሊክ ያደርግ መጠቀም ይችላል ማለት ነው። ከዛ ውጭ ደግሞ ከላይ ከዘረዘርናቸው መፍትሄዎች በተጨማሪ የፋይሎችን በእጅ ማጥፋት ወይም ሾርትከት መንገዶች በመጠቀም መስራት ይቻላል። ይህ ዘዴ በሲስተሙ ውስጥ ተደብቆ ያሉ ቆሻሻ ፋይሎችን በፍጥነት ያዘጋጃል። ለምሳሌ እና ዊንዶው ኪ ፕላስ አር ይጫናል። ዊንዶው እና አርን በተመሳሳይ እየተጫናችሁ ከዚያ ራን ኮማንድ ትመጣላችኋለች። ከዚህ ላይ ምን ትጽፋላችሁ? ፐርሰንት ትጽፋላችሁ። ፐርሰንት ስትጽፉ ሽፍትና ፋይል እንደ ኮምፒውተራችሁ ይላል። ከዛ ቴምፕ ብላችሁ ትጽፋላችሁ። ቴምፕ ብላችሁ ጽፋችሁ አሁን ፐርሰንት የሚለው ተጫኑና ኦኬ በሉት። ኦኬ ስትሉት ምን ይመጣላችኋል? እነዚህ ሎካል ቴምፕ ፋይል ላይ እነዚህ አላስፈላጊ ዳታዎች አሉ። ስለዚህ እነዚህ አላስፈላጊ ዳታዎች ማድረግ የሚጠበቅባችሁ ሁሎችን ማጥፋቸው። ሴሌክት ኦል ብላችሁ ወይም ከኪቦርዳችሁ ኮንትሮል ፕላስ ኤ ተጭናችሁ ከዛ ምን ታደርጋላችሁ? ሽፍት ከኪቦርዳችሁ ሽፍት ፕላስ ዲሊት ስትጫኑ አሪፍ ኖቱ ፐርማነንትሊ ዲሊት ዚስ አይተም አሁን 1567 ይላል። ልክ እንዲያደርጋችሁ በቀላሉ ያጠፋላችኋል ማለት ነው። ልክ እንዲያደርጋችሁ ምን ማለት ያላችሁ ኮምፒውተሮቻችሁን በቀላሉ ከባለሙያ ሳትሄዱ ፍጥነቱን እንዲጨምር ማድረግ ትችላላችሁ። ቪዲዮ ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ባይ ባይ።